ግብዓትን በተመለከተ በዚህ ዓመት የአርሶ አደራችን ፍላጎት ከዓመት ዓመት እየጨመረ ስለሆነ በተለይም ደግሞ ምክረ ሀሳቡን ግምት ውስጥ በማስገባት በዚህ ዓመት በወረዳችን ወደ 34932 ዳፕ እና 39681 ዩሪያ በድምሩ 74613 ኩንታል የአፈር ማዳበሪያ ወደ ወረዳችን እንዲገባ ነው የምንፈልገው። በቅድ ይዘን እየሰራን ስለሆነ እዚህ ጋር ተያይዞ አንዳንዶች በተለይ የመዘግየት ከዋጋው ጋር ተያይዞ አንዳንድ የሚነሳሱ ሀሳቦች አሉ። ይህን በተመለከተ መዘግየቱን በተመለከተ ያለውን ዓለም አቀፋዊና ሀገራዊ ሁኔታ ማየት በጣም ተገቢ ስለሆነ ብዙ ዘገየ የሚባል ነገር የለም። የተወሰነ መዘግየት አንድ ሳምንት ከባለፉት ዓመታት ያን ሳምንት ወደ ኋላ መዘግየት አለ። የዚህ ተጨባጭ ሁኔታው የትራንስፖርተሮች የነዳጅ ሁኔታው ይታወቃል። ብዙ መዘርዘር አስፈላጊ ስላልሆነ በዚህ ምክንያት የተወሰነ አንድ ሳምንት ወደ ኋላ መዘግየት ሁኔታ አለ። ከዋጋው ጋር ተያይዞ ከባለፈው ዓመት ጋር የሰፋ ልዩነት የለውም። የሰፋ ልዩነት የለም፣ ግን የተወሰነ ቢሆን ልዩነት አለው ማለት ነው። ይህ ልዩነት ስናየው ባይደጎም ኑሮ ድጎማዎች አሉ፣ እንደ ሀገር ድጎማዎች አሉ። ባይደጎም ኑሮ ምን ሊሆን ይችል ነበር የሚለው መረዳት ደግሞ በጣም አስፈላጊ ነው። በዚህ ዓመት የማዳበሪያ ዋጋን ዝቅ ለማድረግ መንግስት ቁጥር 1 ድጎማ አካሂዷል። ድጎማውን ስናየው እንደ ሀገር ከ84 ቢሊዮን ብር በላይ ድጎማ ተደርጓል። በክልል ደረጃ 28 ቢሊዮን ብር አካባቢ ድጎማ የተደረገበት፣ በእኛ ዞንም ስናይ ከ4 ቢሊዮን በላይ ድጎማ የተደረገ ነው። የእኛን ወረዳ ድጎማ ወስደን ብናይ ከሰከላ አኳያ ወደ 533 ሚሊዮን 439674 ብር ድጎማ ተደርጓል ማለት ነው። ስለዚህ ልዩነት አለ። ብዙ የከፋ ያልሆነው ድጎማዎች ስላሉ ነው። ድጎማ ባይኖር ምን ይሆን ነበር የሚለውን ለአርሶ አደራችንም ለመላው ማህበረሰብ ማስረዳት በጣም አስፈላጊ ነው። ባንደጎም ኑሮ ለምሳሌ የኛ ወረዳ ያን ኩንታል ዳፕ መሸጫ ዋጋ 15519 ብር ነበር የሚሆነው። 15519 ብር የአንድ ኩንታል ዳፕ ዋጋ ማለት ነው። ዩሪያ በ11011 ብር ነበር ልንሸጥ የምንችለው። ግን ድጎማዎች ተደረጉ። ምን ያህል ድጎማ ተደረገ፣ ለአንድ ኩንታል ምን ያህል ተደጎመ የሚለውንም በደንብ ዘርዘር አድርጎ ማየት አስፈላጊ ስለሆነ ለዳፕ 4792 ብር ነው ድጎማ የተደረገ ለአንድ ኩንታል ዳፕ ማለት ነው። ለዩሪያ 2356 ብር ድጎማ ተደርጎለታል ለአንድ ኩንታል ዩሪያ። ስለዚህ ከዚህ በኋላ ምን ሆነ? ቅድም የጠቀሱት ቁጥር አለ። ከድጎማ በኋላ የኛ ወረዳ ያን ኩንታል ዳፕ መሸጫ ዋጋ የዩሪያ መሸጫ ዋጋ ማየት በጣም አስፈላጊ ስለሆነ ዳፕ 10727 ብር ነው አሁን እየሆነ ያለ ከድጎማ በኋላ በኩንታል። ዩሪያም ከድጎማ በኋላ 8655 ብር ከድጎማ በኋላ እያሰራጨን ያለ። ስለዚህ ብዙ እንትን የለውም። መንግስት ለአርሶ አደሩ ያለውን አቅም የመግዛት አቅም እና ሌላ ሀገራዊና ዓለም አቀፍ ሁኔታዎችን ግምት ውስጥ በማስገባት ድጎማዎችን ያካሄደ ስለሆነ ነው። ከአቅርቦት አኳያም አሁን እንደምናየው ቅድም የጠቀሱት 74613 ኩንታል የአፈር ማዳበሪያ ነው ወደ ወረዳችን የምናስገባ። አሁን ላይ ሆኖ 40 የዚህን 40% ከዞን ከዳሞት ዩኒየን የተደለደልን ስለ የዚህ 40% ዳፕ 13973 ኩንታል፣ ዩሪያ 15872 ኩንታል በድምሩ 29845 ኩንታል ከዳሞት ዩኒየን በአንደኛ ዙር የተደለደልን ስለሆነ ይሄን ያው ማምጣት ጀምረናል። ዛሬ ይቀጥላል፣ ነገ የሚቀጥላል። ሁኔታዎችን እያየን አቅርቦታችን በዚህ መንገድ ይቀጥላል ነው። ጥቅል ሁኔታዎች የጀመርነውን እንቅስቃሴ አጠናክረን በመቀጠል ለአርሶ አደራችን ፍትሃዊ በሆነ መንገድ ተደራሽ ለማድረግ እየሰራን እንገኛለን ማለት ነው።